አምጥቼ ያሰበርኳቸው በመጽሐፍ ቅዱስም በለው በቁርአንም በለው ዝሙት ዝሙት እንጂ ኦሮጌት አታግባ የሚል ነገር የለም። ደግሞ ታስታውቃለች፣ ወጣት ያለች ቆንጆ ነበር ብሎና ያገባች ምናቅጥስ ምንጥስ ይላል ሰው ሊሰብሰብ ትዳር ሊያዝም ብትል ብትባልግም ያወራል። የእኛ ህዝብ ማውራት ነው ስራው። ደግሞ ከተንከባከብካት 90-80 ትቆይልሃለች። ማንም እንዳሰማይ ሊወንድ ሚያጣፍጥል። ሴት ልጅ ሳታገባ 30 ዓመት ካለፋት በኢትዮጵያ በየወሩ 300 ሺህ ብር ሊሰጣት ነው። ይህን ያለው የኩዌት መንግስት ነው። ይህን ነገር እንዴት አያችሁት? ሴቶች እንዳያገቡ ያበረታታል ወይንስ ያላገቡ ሴቶችን በኢኮኖሚ ይደግፋል? ቆንጆ ሌባ ክፍል 1 ሰረቀችው እኮ ስልኩ ወይኔ ኧረ ወይኔ ኧረ ያዛል ቁጥርሽን ስልኩን ለመቀበል ነው ወይስ ስልኩ ቁጥሯል? ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁሚና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልብ ይዘሽ ሄደሽ። ኦይ ጉድ! ዛሬ ደግሞ ምኑን ይጣለብኝ? ወይኔ ተያዘች በቃ። ወይኔ ተጎዳሽ? አዎ ደህና ነኝ። አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ሳትሰጪኝ ልትይዢ ነበር እንዴ? አንተ ግን ጤነኛ ነህ? ስልኩን እንደወሰደ ስልኩ እንደጠፋ አላወቀም እስካሁን። ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤንነ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለ ስልኩ የሚጨነቅ ይመስልሻል? ኧረ በፍፁም እኮ እና ቁጥርሽን አትሰጪኝም? እሺ ግን በምን ትይዘዋል? ኧረ ስልኩን መልሽለት። ወይ አላስኩ። ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዘው ነበር። በቃ ቆሽ ላትመልስለት ነው ስልኩን? ወይ በቃ በዛ ያለው በጣም አብሽር አምጣ። ቆይ ሲምን ልፍታት። ሌላ ስልክ ነው ሰጠችው። ያቺ በጣም መልካም ሴት ነሽ። እርስ በርስ መተሳሰብ አለብን ብዬ እኮ እውነት ከሱ ከፈጣሪ አሜን። በቃ ያዘው 09 42 ይዛለት ሰላም ተገላለሽ። በቃ እንዳ ስመለስ ያስታውሰዋል አሁን ስልኩን። ይቀጥላል ክፍል 2። ክፍል 2ን ለማየት ፓርት 2 ብላችሁ ኮሜንት ላይ አስቀምጡ። ስታገቡ ማለት ነው የምታገቡትን ሰው ብቻ አይደለም ቼክ ማድረግ ያለባችሁ፣ ቤተሰቡም ሾጥ አለመሆናቸውን የአማኑኤል ወረቀት እንደሌላቸው ምናምን ቼክ ማድረግ አለባችሁ። ምክንያቱም ቤተሰብ ይቀላቀላል። ፈንጅ ወረዳ ነው የሚሆነው። በቃ የሻንቅላ ጦርነት በሉት እና ቤተሰቦቹ ምን አይነት ናቸው፣ ቤተሰቧ ምን አይነት ናቸው፣ ትዳር ውስጥ ገብተው አይፈተፍቱም ወይ፣ ጤነኛ ናቸው ወይ፣ አይምሯቸው ይሰራሉ ወይ የሚለው በደንብ ቼክ አድርጋችሁ ነው መግባት አለባችሁ። ዜዶ የሚባለው ልጅ እና ያኛው ትንሽ ጠንካራ ይመስለኛል። ጆኒ እጅግ በጣም ልምድ አለው እንደሚመስለኝ ከሆነ ኢትዮጵያ ውስጥ እሱን ልጅ እንደዚሁ በዚህ ስፖርት የሚያሸንፍ ሰው ከረጅም ዓመት በኋላ በመጣ ነው። የገባ ሁሉ ይሸነፋል። በሰውነት በጥንካሬ ምናምን አይደለም። ስፖርት ማለት ማይንድ ነው፣ ጥበብ ነው። ሁለተኛ ትንፋሽ ነው። በመቀጠል ልብ ነው። ልጁ ልበ ሙሉ ነው። አይቻልም። በጣም እንደዚህም አይለፈልፍም፣ አይናገርም። ጸጥ ያለ ነው። አይምሮ ላይ የበሰለ ሰው ስለሆነ ያሸንፋል። ሴዶ ስለሚለፈልፍ ይሸነፋል። እሱ ልጅ ትንሽ ይሸነፋል ብዬ ሳይሆን ስፖርተኛ ነው፣ ጎበዝ ስፖርተኛ ነው። ስፖርተኛ እንደሆነ አይ ነው። ኪኩ ያስታውቃል። አርቱን ስሰራውን ፓተርኖች አሉ እኛ የምናውቃቸው ከታች ጀምሮ ከፎር ዳይሬክሽን ጀምሮ ቹንጂ፣ ደንጉል፣ ወኒዮ እያለ ይቀጥላል እስከ ላይ የሚሰሩ ፓተርኖችን አንዳንድ ጊዜ ሳይ ያደገ ስፖርተኞች የሚሰሩትን ነው። ስፖርተኛ አይደለም ማለት ሳይሆን አሰልጣኝም በዚህ ደረጃ ደርሷል ብዬ አምናለሁ። ጎበዝም አሰልጣኝ ሊሆን ይችላል። በዚህ ውድድር ላይ ግን በጣም ልምድ ያስፈልጋል። አየህ የኛ እጅና እግር ነው። ፐርሰንት አለው የራሱ የሆነ ስትወዳደር። አሁን ያለውን አላውቅም። ድሮ እንደው ያው በፐርሰንት ነው 70% እግር 30% እጅ ይላል። እግር ከእጅ በላይ ነው የምትጠቀመው ያኔ። አሁን ላይ ያለው ህጉን አላውቅም። ተሻሽሎ ሊሆን ይችላል 50-50 ሊሆን ይችላል። ይሄ ግን ሙሉ ሲሆን የራሱ የሆነ በጣም ከባድ ቻሌንጅ አለው። አየህ ስፔሻል ጎሮሮ ይሄ ቱቦ አየህ ተመቶ ይሄንንም ጭምር ይሰራሉ። እነዚህ
ጆን ይሄ ውስጡ ራሱ ይሰራል። ይሄን ቢያንቀው ራሱ ረጅም ሰዓት ልቆይ ይችላል ልጁ። ይሄን ታንቆም ይቆያል። ይሄንን ጭምር ነው የሚሰሩት። አሁን ይሄን ብቻ አይደለም፣ ይሄንን ጎሮሮ ጭምር ይሰሩታል ሰዎቹ። ጆሮ ጭምር የነሱ ይሰራል። የእውነት እኮ ነው። የአይን ጭምር ይጋጫሉ ሁላ። ለምን ዱላ ሁሉም ቦታ ላይ ነው የምትቀጠቀጠው። የሆኑ ቦታዎች የአህያ ስጋ በልተህ ታውቃለህ? አላውቅም። አይተህ ታውቃለህ? አላውቅም። አላየሁም፣ አልበላሁም፣ አላየሁም። ሲያይ ግን እንኳን ማየት በልተህ የበላም ትመስለኛለህ። የአህያ ስጋ? አዎ። አይ የአህያ አልበላሁም። የውሻ ስጋ በልቼ አውቃለሁ። አይደለም የአህያም በልታል። የት? እንደውም የውሻ ትክክል። በግ ፍየል ስለምትወዱ የፍየል ስጋ ነው ብላችሁ ውሻ ልትበሉ ትችላላችሁ። ለዚህ ሀገር አለ ኮሪያ ነው፣ ሳውዝ ኮሪያ ነው። በቃ አህያ ደግሞ እዚህ በልታል። የት ጋር? ምን እዚህ ሚዲያ ላይ ባለፈ አመት ቀርቧል። ከዚህ በፊት ሚዲያ ላይ ሰምቼ አውቃለሁ። በተለይ ቅርብ ቀን ደግሞ አሁንም ቅርብ ጊዜ እዚሁ አለ ያንተው ሰፈር እዚሁ። ስለዚህ የአህያ ስጋ ለይታችሁ ለምን እንደማታውቁት ሁሌ እየነገርኳቸው ለምን እንደማትሰሙኝ ግራ እኮ ነው የምታጋቡኝ። በምንድን ነው የሚለየው? የአህያ ስጋ ልክ ትሪ ላይ ታስቀምጣለህ አይደለም? እንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈርጣ ላይ ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ እንቀጠቀጣል። ልክ መሬት ላይ ስታስቀምጥ ጸጥ ይላል። አመድ ላይ ሲሆን አመዱ ተረት አለ። የአህያ ስጋ አልጋ ሲሉት አመድ ነው ምናምን የሚባል። አህያ ስጋ አልጋ ሲሉት አመድ ሲጀመር ለምንድን የኛ በሻ ሲተርት ራሱ አተራረቱ ራሱ አይታል። አይደብርም? ይሄ ምን ያደርጋል? ስጋ አልጋ ላይ ምን ያደርጋል? ምን ያደርጋል? የሚመሳሰል የሚገጥም ደስታ ላይ ግጣሙ ይገጥማል እንዴ? በፍጹም አይገጥም። ለምንድን ነው የሚገጥም ግጥም የማትገጥሙት? ስተረትሩ ተረት መስሏችሁ ስተረትሩ በውሸት አባዜ ተረታችሁ ውሸት የማይመሳሰል ተቃራኒ ሁሌ ሁለት ግራ እግር አስተሳሰብ ምን ያደርጋል? እደርሳለሁ ስል ካልተፈቀደልህ ለካ አደርስም። ታውቃለህ ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት ወይ በሰዎች ዘንድ መወደድ ምናምን አይደለም። ለኔ ሁሉም ትርጉም ያጣባሃል። ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ምንም እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል። ምንም ደግሞ ማምጣት አንችልም። አየህ አልመለሳት እኔ እንጂ በመለሳት መመለስ ብቻ አላቦ ስንት ነገር በመለስኩ በኋላ ፊት ለፊት ነኝ። የሆነ ተሸፋፍኖ የሚኖር ማንነትም የለኝ። ገበና ሚስጥር ምናምን የሚባል ነገር የለም። ቂም ገበና የሰው ገበና ይዛለሁ። የኔን ገበናም ለገበናዬን ለሚከቱልኝ ሰዎች ገበናዬን ይሸፍኑልኛል ብዬ ለማስባቸው ሰዎች ተነፍሳለሁ። ቂምስ ትይዛለህ? በጣም ካዘንኩ ሰበራለሁ። ብዙ ጊዜ ወላሂ ብዙ ጊዜ ገጥሞኝ ያውቃል። ልክ ብዬ ለአላህ ከተናገርኩኝ ችግር ይፈጠርበታል ወላሂ። ምክንያቱም የውሸትም አላዝንም የውሸትም አልደሰትም። ግን ወደዛ ከምታዝን ለምን ወደ ሰውየው አትነግረው? በባህሪ ከሰዎች ጋር መነጋገር ምናምን አልወድም። በቃ ልክ ይደብረኝ የለ ምንም ሳልል ምናምን ልክ እኔ ሄድኩ ማለት ሄድኩ ነው በቃ። ከዛ በፊት ታገሳለሁ ብዙ እችላለሁ። ልክ ሲሄድ ግን በቃ አትመለስም። የኔ እንደውም የሚሻለው ስናገር ነው። ስናገር በቃ ገና አድራለኝ ለዛ ሰው ዝም የሚያልኩ ቀን ነው መጥፎ። በቃ ያን ሰው ዘመኔን አላገኘው። በቃ ጀርባዬን አዙሬ ነው የምሄደው። ስለዚህ አሁን ምን አይነት ባህሪ መሰለህ አንተ የሚገለጸው? ስትወድ ትወዳለህ፣ ስትጠላ ትጠላለህ። እጠላለሁ። የከባድ እውነት ያኛውን ሰው አታክ ለማድረግ አልሞክርም ወይ ደግሞ ቂምም አልይዝም። ብቻ ከህይወቱ ነው የምወጣው። አሪፍ ነው። ይሄ እኮ ራሱ በጣም ደስ ይላል። በቃ ዲምቢ ቪሲዲ ላይ እስቲ ቀርብ አድርገው እኔና ታሜ ነፍሱን ይማረው ምን ያህል እንደምንቀራረብ በኩል ከዚህ ዘመን ጊዜ ጀምሮ ማየት ይችላል። ዓለም አቀፍ የሆነ የበሽተኞች ማቆያ ክላስ አለ። እሱም ቲክቶክ ይባላል። እውነቴን ነው። ታሞ የጠፋ ዘመድ፣ ቤተሰብ፣ ጎረቤት ምናምን ካላችሁ ንቶሎና በቲክቶክ ፈልጉ። እሱ የማህበራዊ የዓለም ስለሆነ በዛ አታጡትም።
ኑቲ ነው አሁን የግል ሆስፒታል አንበሳ ምናምን ወዲያ ምናምን ጸበል ብትሄዱ አሁን አንዳንድ ሰው ምታውቁ ኑቲ ነው። ቲክቶክ ላይ ግን እንዳለ ዓለም አቀፍ ስለሆነ የትኛውም እብድ እዚህ ውስጥ ይገኛል ማለት ነው። የጠፋችሁ ካላችሁ ስለዚህ በቲክቶክ ዘወር ብላችሁ ፈልጉ። ሰላም እንዴት ናችሁ? ይኸው እኔና እማ በኮሜንታችሁ መሰረት ይኸው ፓሪስ ተገኝተናል። ኤፍል ታወሩ ጋር ነው። ኤፍል ታወሩ ጋር ነው። እስቲ ቀጣይ የት እንሂድላችሁ ኮሜንት ላይ አሳውቁን። እንወዳችኋለን። ሚስት ጸጉር ቤት ልሄድ ነው ስትል 2000 ብር አንስተ እምትሰጥ ባል እስከዛሬ የገበያውን ሁኔታ ባለማወቅህ ነው። አሁን ግን ገበያውን እናሳውቅህ። እናንተ እኮ ጥሩ ናችሁ፣ ከነገሯችሁ ተስተካከላላችሁ። ጸጉር ቤት ሄዳ ጸጉሯን የምትሰፋ ከሆነ 1500 ብር፣ ሚሰራ ከሆነ የተሰፋው 500 ብር ጨምርበት 2000 ብር። ጥፍሯን ጄል ከተሰራች 1000 ብር 3000 ብር፣ እግሯ ከተዘፈዘፈ 1000 ብር 4000 ብር፣ ጄል እግሯን ከተሰራ ጥፍሯ 1000 ብር 5000 ብር፣ አይላሽ ከተሰራች 2000 ብር፣ ቅንድቧን ከተሰራች 7000 ብር ማለት ቅንድቧን ከተሰራች 200 ብር 7200 ብር፣ ቲፕ ለሶስቱም ለሰሯት 300 ብር ብትሰጥ 8100 ብር። ይሄንን ሁሉ ለማድረግ ደግሞ ከ4 እስከ 5 ሰዓት ይፈጃል። ይደብራታል፣ ይርባታል። ቢዩ ደውላ የሆነ ስናክ ነገር ታስመጣለች 10000 ብር። ይሄ ነው ሂሳቡ። ልጅ አባት ጧት ቅዳሴ ገብቶ ከሰዓት መስጊድ ሰግዶ አሁን ደግሞ እዩ ጩፋ ጋር ሊጸልይ ሄዷል። ወይኔ የዮኒ ማኛ ልጅ ነኝ ማለት ነው። ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ በቤቴ ያስፈልገኛል። ልንገራት ከሲ ልክልኳን አይ አይደለም፣ በትህትና እኮ ነው የጠየቀችው። እሺ እንዴ ባል እንግዲህ ማለት አንደኛ ከፈጣሪ የሚሰጥ ገጸ በረከት ነው። ሁለተኛ ደግሞ እንደዚህ አይነት ነገር የሚታደሉ ሴቶች ናቸው፣ ወንዶች ሳይሆኑ ሴቶች ማለት ነው። ወንድና ወንድ ኢትዮጵያ አትፈቅድም። ሴቶች ሽማግሌ ይላክላቸዋል። ሽማግሌ ይልካል ማ ወንዱ ባዶ ቴንኪው ባል ይልካል። ይሁንታን አግኝቶ ፍቅራቸው ይጽና ተብሎ ይጋባሉ። ማናማ ወንድና ሴት ተመልከች። እንግዲህ ወንድና ወንድ ግን አይቻልም። ወንድና ወንድ ተከልክሏል። አንፈቅድ መሀል ማለት ያስገባሽ አስገባ እንድታቀው። ከዛ ይወልዳሉ። ማ ወንድና ሴት ወንድና ወንድ አይሆንም። ባል ማለት ሽማግሌ ልኮ ሴት ልጅ በክብር የሚያገባ ወንድ የሰው ዘር ነው። አልፎም ተርፎም ልጅ የሚወለድበትን ዘር የሚሰጥ የእግዚአብሔርን ቃል የሚያስቀጥል ብዙ ተባዙ ምድሪቷን ሙላት የሚል ማለት ነው። ወንድና ሴት ወንድና ወንድ ተከልክሏል። ገዝሙ መሰለችኝ እኮ መነጽሩን አድርጋ እድር ሰብሳቢው ጋር ገዝሙ በዚህ ላይ ቅዳሜና እሑድ ቃኘው አመጣለ ቁርጥ ራሱ በቃ ወንዱ እንግዲህ ባል ማለት እንደዚህ ነው። እንግዲህ አንተ ወንድ ስለሆንክ አይገባህም። ብዙም ጊዜ ላስረዳ ብዬ ነው። አፍረተ ስጋ ይባላል አይደል? አንተ ነው ይሸፈናል እኮ መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው። ፓንት መደረግ ያለበት አፍ ላይ ነው። ደብል እንደው የብረት ፓንት ቢኖር መደረግ ያለበት አፍረተ ስጋ ምላስ አፍ ነው። ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። በስመ አብ ወልድ ወመንፈስ ቅዱስ። somebody been smoking and drinking። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ወልደሽ አሳደግሽ እናቴን አፈቅሽ። እንግዲህ የምታዳምጡት ሆነ እሺ፣ እንቅጩን ወቂው ቅመሜም እናንተም ለህዝብ ንገሩልኝ። እቺ ሴት ይወዳታለሁ። አረጋኝ እቺ ሴት ይወዳታለሁ። ወግድ አሬ ልውስ እኔ ልውስ አይደለሁም፣ ፍቅር ነው የለወሰኝ። እንዴው መውደድ እንደ ሙሐባ እንዴው ልውሶኝ ነው። ልውስ አይደለሁም። ምን ይሞት ነው አንተ አይደለም። እንዴው ዝም ብለህ መተህ እንዴው አይንህ ፍጥጥ አድርገህ ወድጄሻለሁ ስትል አታፍርም እንዴ? ይሄ እኮ ከተማ አይደለም አንተ አገር። ይሄ እኮ ይኸውልሽ አይን ተጨፍኖ አይን ተፈጦ አይደለም የፍቅር ጉዳይ፣ የልብ ጉዳይ ነው። ተጎዳሁ ጎበዝ ብቻ ባልሰለሰለው ከስብ አቁሜያለሁ። ስለ ከስብ አቁሜ ኧረ ቅመም እንስማው። ሰውዬ ተይ ጉዳዩ ተይ በላይ ምን ይመጣል? ምንም እኮ አይመጣም ጎበዝ። እንዲህ ዝም ብሎ ፍጥጥ ብሎ አይምን በጆ ወደርኩሽ ሲል አረጅ ወዲያ አረ ይሄው ከርፋፋ
ወዲያ ያን ደንቆሮ ተገላገልኩ ስል ደግሞ ሌላ ደንቆሮ መጣ። የመጣ ይምጣ እጠጣዋለሁ። እሱንም ቢሆን እኔ ቻልኩ እስከ ዛሬ ልንገርሽ። ይሄ ገዳም ይሄ ቤተክርስቲያን ብዙ አስተዋጽኦ እንዳደረጉ ሰማን። እርሶ እኔ አዎ ምንድነው ያሉን? ቦታው ሊነቀል ሲል ሊፈርስ ሲል መጣው እሳቸው ናቸው። እኛ እያለንማ አይፈርስም አሉ። እኛ እያለንማ አይነቀልም አይሰደድም አሉ። እውነት ነው? አዎ። እስቲ ንገሩኝ ታሪኩን ምንድነው? ተሰበሰቡ ክርስቲያኖች። እሺ ይነሳል አሉ። ለምን? ሰው ጥቂት ነው አሉ። እሺ 10 ሰው ቢሆን ነውና ይነሳል አለ። ወረዳ የመጣ ሐምሌ ብርሃን የሚባል ወረዳ ቤተ ክህነት መጥቶ ነበር። እሺ እሱ መጥቶ ይነሳል አለ። እሺ ክርስቲያኖቹን ሰብስቦ እሺ እኔ አይነሳም አለ። ምንድነው? ሙስሊም ነኝ አለ። ለምን አይነሳም አለ። አይነሳም ቀመጥ አይነሳም። ታቦት ያለበት ቦታ ሀብታም ነው የሚሆነው። ርዚቅ አለው ፍቅር አለው። ታቦት አይሄድም። ሰው ጥቂት ነው አለ። ስንት አሉ? 10 እኔን 20 እኔ ጋር 20 በር 20 በል እኔ ጋር ምን ታወጣለህ አለ። 10 ክርስቲያን ያወጣውን እኔ ያወጣለሁ። ይገርም ነው።